ደረቆ ቆይ ልላስ ተውኝ። 8 ወር የተቃጠልኩት አለ ልላስበት። 8 ወር ገና ለገና ጌታን ተቀብሏል ብለው ረግጠውኛል። 8 ወር ልላስበት እንዲህ ንስሐ ገባታለሁ ልሳለሁ ንስሐ ገባለሁ። ነይ ቴምር ደረቆት ስለ አንቺ ትራክ ዮኒ ማኛ ምን አገባው? እስቲ ንገሩኝ እናንተ። እሷ ትራክ ገዛች፣ $10,000 አስቀነስኩላት። ዮኒ ማኛ ምን አገባው? በአማራነቴ ላይ አጠቁኝ። ፌዴራል ሆነች አማራን ስታስጨርሻ አልነበር እንዴ? አማራን ስታስሪ ወሸላ ስታስጎትች አልነበርሽ እንዴ? አማራነትሽ ተሰማሽ? አሁን እኔ ለአማራ ስጮ አንቺ አማራን ታስገርፊ ነበር። እኔ ለአማራ ስጮ ለአማራ ድምፅ ሲሆን አንቺ የአማራን ወሸላ እያስጎተች ታስገርፊ ነበር። ፌዴራል ነበረች። ኤቭሪባዲ ኖውስ። ራሷን ትናገራለች። ፌዴራል ነበረች። በወያኔ ዘመን ፌዴራል ምን እንደሚያደርግ ደግሞ እናንተ ታውቃላችሁ። ጌታ ምስክሬ። ፌዴራል ምን አይነት ነበር? ኢትዮጵያ ላይ በጣም የተፈራ የምትንቀጠቀጥለት ነበር ፌዴራል። አንቺ የደረቅሽ አሮጊት እና አሁን ትራክ እያልሽ የምታብጂው $200,000 $12,000 ገብተሻል። ነገ ደግሞ ባዶ ትገቢያለሽ። አየሽ አይደለ? ሀብታም ነኝ ሰርቼ ነው የምኖረው ስትይ $200,000 ከነበረሽ ብር $12,000 ገብተሻል። ራስሽ ነው ያሳየሽው አካውንትሽ 12,000። ነገ ደግሞ ዜሮ ትገቢያለሽ። ነገ ጎፈንድሚ ትገቢያለሽ። ለማየት ይብቃል። ለማየት ያብቃሽ።